ላይ የተመታው ኳስ የዓለም ዋንጫ የመጨረሻ ፍጹም ቅጣት ምቱ ወደ ላይ ነበር የወጣው በሁጎ ሎሪስ አናት ላይ ነበር የወጣው ፈረንሳይ እንግሊዝን 2-1 አሸንፋለች የዛን ቀን ሁለት ፍጹም ቅጣት ምት ነው ያገኘው አንዱን አስቆጠረ አንዱን ሳተ ከ4 ዓመት በፊት ማለት ነው ወይም ደግሞ በ2022 የዓለም ዋንጫ ስለዚህ አሁን ማረሚያ ድልም ጭምር ይሆናል ፍጹም ቅጣት ምቱን በጣም የምወድለት ተጫዋች ነኝ በግሌ አብዱ የጀርመን ብሔራዊ ቡድን የሚመቱት አይነት አደገኛ ፍጹም ቅጣት ምት የሚመታ ተጫዋች ሊቫኮቪች ደግሞ በዚህ ማይታማ ተጫዋች ነው ሃሪኬን በሁለት ዓለም ዋንጫዎች 11 ጨዋታዎች ላይ ተሳትፏል አሁን ሶስተኛ ዓለም ዋንጫው ነው የእንግሊዝ ብሔራዊ ቡድን መሪ ማድረግ የሚችል ፍጹም ቅጣት ምት ሃሪኬን ተሳተፈበት ሃሪኬን ግብ ጠባቂው ሊቫኮቪች ቀድሞ ከመስመር ወጥቷል የሚል ቅሬታ ከእንግሊዞች ለክሌመንት ቱኽፐ ቀርቧል ሊቫኮቪች አሁንም የረዳት ዳኞቻቸውን እገዛ እየጠበቁ ናቸው ቱኽፐ በእኛ እይታ ግን ሊቫኮቪች ወጥቷል በደንብ አልተመለከትኩም ይመስለኛል ኳሱን የያዘው ውጭ ላይ ነው ልክ ነው በቅርቡ አንደኛው ታየ ነው ክሌመንት ቱኽፐ የቪአር ረዳቶቻቸውን የመጨረሻ ውሳኔ እየጠበቁ ናቸው ሃሪኬን በግብ ጠባቂው ግራ ሳይድ ነበር የመታው አንድ እግሩ አለ ቀኝ እግሩ ውስጥ ነው ግን መቅረብ ይጠበቅበታል ላይ ማዕዘን ምቱ ጸድቋል ወይ ማዕዘን ምቱ ጸድቋል ወይስ ፍጹም ቅጣት ምት ሃሪኬን በድጋሚ መታል ፍጹም ቅጣት ምቱ ሃሪኬን እድለኛ ነው ሊቫኮቪች የመጀመሪያ ጥረቱ ግሩም ነበር ሌላ አንግል አይሰጡንም አሁን እኮ እኛ ካየንበት አንግል ከላይኛው ነው የተቀረጸው ሊቫኮቪች ውስጥ ነበር አንድ እግሩ ቀኝ እግሩ ውስጥ ነው የሚታየው አታስዋሸኝ ይሄ ግብ ጠባቂ እድል ቀንቶት እንዲመልሰው ነው የምፈልገው እንኳን ቋጠሩ እንደዛ ሳይሆን በጣም የሚያሳዝን አጋጣሚ ነው ወይ ደግሞ በሌላ ምስል ሊያሳዩን ይገባል ሃሪኬን በመጨረሻ ከመታቸው 5 የፍጹም ቅጣት ምቶች 4ቱን አስቆጥሮ አንድ በግራ በኩል የተመታ ለሱ ቀኝ ለሃሪኬን ቀኝ መሳቱን እያነሳ ነበር አሁንም በቀኝ ነበር የተመታው ሊቫኮቪች በድጋሚ ሃሪኬን ከሊቫኮቪች ተገናኝተዋል እንግሊዝ ዳግም መሪ መሆን እድል አግኝታለች ሃሪኬን በረጅሙ ተነፈሰ ሃሪኬን ከሊቫኮቪች ሃሪኬን በተመሳሳይ ቦታ አስቆጠረው በማጣሪያ ጨዋታዎቿ 8ቱን ማሸነፍ አንድ ጎል ሳይቆጠርባት ወደዚህ ዓለም ዋንጫ የመጣችው እንግሊዝ በምድብ የመጀመሪያ ጨዋታ ክሮኤሺያ ላይ የመጀመሪያ ጎሏን በአምበሏ በሃሪኬን የፍጹም ቅጣት ምት ጎል አስቆጥራለች ያው በጣም በስለንቦና ከፍ ያለ ሲሆን በራስ መተማመን በጣም ከፍ ያለ ሲሆን ነው የመጀመሪያ ፍጹም ቅጣት ምት የመታበት ቦታ የመድገም ሐሳብ እንዲኖር የሚያስገድደው ሃሪኬን በጥራት ሁለተኛውን አስቆጥሯል የመጀመሪያው እንኳን ከተለያየ አንግል እንደሚያሳዩን እርግጠኛ ነኝ ቢያንስ እኔናንተ አሁን አብዱ ይገጥሞልናል ሃሪኬን አስቆጥሯል በጣም ለመገመት ቀላል ነገር ነው እንግሊዝ ሃሪኬን ያስቆጥራል ደግሞ ፔናልቲ